ሰላም ውድ የቢግ ኤንድ ሄልሚ ፋሚሊዎች እንዴት ናችሁ? እኛ ደህና ነን። እናንተ እንዴት ናችሁ? ሰላማችሁ ብዝት ይበልልን። ያው ጠፋ ብለናል። የሰሙን ትንሽ አለመመቻቸት ነው እዚህ እያለን ምናምን ለዛ ነው ጠፋ ያልነውና ያው እኔና እሷ ተነጋግረን ነገ ከነገ ወዲያ እንመጣለን ብለን ነበር። ግን ከዚህ በፊት የመጨረሻው ቪዲዮአችን ላይ እሷ ነበረች ትንሽ አዝጋኝ የነበረውና ለምን መልስ ምቴን አልመልስም ብዬ ቀድሚያት መጥቻለሁ ዛሬ እና ያው አሪፍ ነገር አሳያችኋለሁ። በደንብ በቀላታለሁ ብዬ አስባለሁና ያው ያሰብኩት ሀሳብ ምንድነው አሁን እህቷ ጋር ሄዳለችና እየመጣሁ ነው ምናምን ብላኛለች። ደውዬላት ስመጣ በቃ ምግብ ሻይ ጣፍጥም ምናምን በቃ ብዙ ነገሮችን አውዳድቅባታለሁ። በፊት በጣም ነበር ማደንቃትና አሁን ደግሞ ግግም ብዬ በቃ እንትን እላታለሁ። ከዛ ሪአክሽኗን እናያለን። ቅጥል ነው ማረጋት። ወደ ቀጣዩ ቪዲዮ እንገባለን። ተከተሉኝ፣ አበረታቱኝ ቤተሰብ። ይህንን አካውንት ሰብስክራይብ በማድረግ እኛም በማበረታታት ከጎናችን ሆኑ። እናመሰግናለን። ተከተሉኝ እና ጋይስ ደርሻለሁ ብላኛለች። እየመጣች ነው። ያው ስመጣ እንግዲህ ዛሬ በቃ ጉዷ ነው እንግዲህ ምንም ማድረግ አይቻልም። ሁሌ ብስክልኝ ደስ ይለኝ ነበር፣ ግን ራሷ ነች ጨዋታውን የጀመረችውና መልስ ምት ደግሞ ግድ ነው። በቃ ወንድ ልጅ ሆነ መልስ ምት ካልሰጠህ ከባድ ነው የሚሆነው እና ጋይሶች ስገባ አሳያችኋለሁ። ደህና አረሩኛል እና እውነት የጠበኩሽ ነበር። ወይ ዳቦ ረስቼ አልመጣም። አለ ዳቦ እንዴት ነው እንበለው እና እንጀራ የለ ወይ ዳቦ የለ። ጋሽ እንግራ እንዴ ይኸውሽ ምንድን ነው ዋዋት ላይ እና አማትባ አሁን የምግብ አጎረስኩሽ አላጎረስኩሽ ምን ጥቅም አለው ማለት ነው? እንደው ምርር ብሎኛል። እዚህ ቤት ምግብ ደህና ምግብ ብሰሪ እኮ ደህና ምግብ በስሪ ካልሆነ ተይው በቃ። የሆነ ነገር ነው የሚለው ምንድን ነው እንዴ? ምን አጎደልኩበት? አለበና ሻኒ ሁሌ በተከታታይ ቢያንስ አንዱ ሁለት ቀን ቢሆን እሺ። ያ ጊዜ ምግብ ይጣፍጣል ምናምን ትለኝ ውሸት ነው? ውሸት ነው ትበለው? ሌላ አንቺ ለሞራልሽ ብዬሽ ነው እስከዛ ያልቦከ አንቺ ግን በቃ ምን ማለት ነው? እስኪ መሽ መስሎ ምግብ ነው ዳቦ ስለሌለው ነው ይዤ ልምጣ። በዳቦ ታሳበ ግዴታ ዳቦ መኖር አለበት ምግብ ለመጣፍጥ አይሻል ስንፍናሽ። አሁን ምግብ ነው አሁን ምን ላድርግሽ? ከዚህ በላይ ምን አድርጌ ልስራው እንዴ? ደግሞ ተጠብቤ እኮ ነው የሰራሁት። እሺ እናቴ ናፈቀች ማለት ሙያልኝ ብለሽ ፎገርሽ የቀለድክ ነው። ምንድን ነው ግን እናቴ ናፈቀች የምትለው ምግቤ ስለማይጣፍጥ ነው? አዎ አንቺም አሪፍ ምግብ ካልሰራሽልኝ ምን ይጠቅመኛል? እኔ መጎዳት አለብኝ እንዴ? ደብሬ ተጨንቄ እኮ ነው የሰራሁት። ምን ማለት ነው? እኔ ስለሱ እያወራሁ አይደለም። ተጨነቀ እኔ አትጨነቂ አላልኩም። ግን ተጨንቀሽ እንደዚህ አይነት ምግብ ለምንድን ነው የምትሰሪው? ምን ጎደለሽ? ምን ጎደለሽ? ቅመሽው በስርዓት በቃ በደንብ ነው የሚጣፍጠው። እውነት ይሄ ምግብ
ቀልድ ነው። አንቺ መቼስ አዎ ልክ ነህ። አንድ ቀን ጥፋትሽን አምነሽ አታይ። እሺ አንዳንዴ ጥፋትሽን ነው ማለት ቀመሹ አይጣፍጥም። በቃ አስተካክላለሁ ነው። ለኔ ይጣፍጠኛል። እኔ ምንድን ነው የሚጣፍጥሽ? አንቺ ምላስ ይለያል። እሺ ምን ልስራለህ? ወዲህ ምንድን ነው የሚያመኝ እላለሁ። በቃ ስቃይ በገዛ እጄ ስቃይ። ምን ልስራለሽ? ያው ነው ሌላም ሰራሽ ይሄም ሰራሽ እስከዛሬ ሰራሽው ያው ነው። ሌላ የተለወጠ ነገር እኔ ለራሴ እየተነሳው ከሰራው ነው እንጂ ሲወጣኝ መናትሽ ወዲና ሙኛል ምን ይሻለኛል? እሺ እኮ እሺ ምን ከፈለክ እያየኸኝ ከፈለክ ልስራው ነው። ምን ልስራለሽ? እኔ አልፈልግም። በቃ ተኝ መተኛ ነው ፈልገው እና ታዲያ እያመመኝ ቁጭ ብዬ ላልቅስ አይደለም። እሺ ምን ልስራልህ? ረሃቡ እኮ ነው የሚያሳምነው፣ ምግቡ አይደለም እኮ። ያው ነው ከዚህኛው በምን እንደሚሻል በምን አውቃለሁ? ንገሪኝ። ይሄ እኮ ይጣፍጣል። ናላጎር ሰውነት እኔ ምኑ ነው የሚጣፍጠው? ምኑ ጨዋለሁ አቁላልቻለሁ። ያንን ቁሌት አይደለም የሆነ ነገር ነው። የእንስሳ ምግብ ነው የሚመስለኝ። የፈረስ ማርያም አሁን እንትን ያንፍከ ነው። እግዚአብሔርን ስርዓት ያዝ። እግዚአብሔርን ከተፈጠረ እኮ ተነሳ መስራት ትችላለህ። ከዚህ በላይ ምን አድርግ ነው? ምን ይደረግስ ነው? ታይ ብለሽ ተነስተ ስራ። እሺ ድጋሚ እስኪ ቢያንስ ለማስተካከል ራሷ አትሞክሪ እኮ ምን ትችላለህ አልኩኝ እኮ ናስኪ አንተ አሞኛል ሲዝም በይ። እሺ ምን ልስጥሽ? ፊጦ ልስጥሽ? ፊጦ ምን በኔ ምግብ ሲታመም ፊጦ ሰጠዋለሁ ብለሽ ነው ፊጦ እንትን ያልሽው አዘጋጀሽው? በመታመሙ ስለማይቀር በቃ ፊጦ ሰጠዋለሁ ይሻለዋል። እንደዛ ነው ሀሳብሽ? በቃ ሀሳብሽ ብቻ ነው? እኮ ምን ልስራልሽ? የሆነ ነገር ስሪልኝ በለኝና ተነስቼ ልስራ። አልፈልግም። በቃ አልፈልግም። ማሽን እንደም በቃ ዞር ነው ሰይጥኝ። አንቺ ሰርቺ ነው ምንድነው? ምን አጥፍቼ ነው? ቆይ የምር ምግብ አጣፍጠኝ ብለን እንደዚህ ምትሆን ሴት አይደለሽ እንዴ? አንቺ ሴት እስኮምፕሊስ በቃ የሆነ ነገር ምሰሉ ነገር የሆነ ትንሽ እንኳን ሊጣፍጥ ይገባል። ይሄ ጻድ ልጅ ራሱ እንደዚህ አይነት ምግብ አይሰራም። የሆነ እንጀራ እንደዚህ አድርገሽ ምናምን የሆነ ነገር ላይ እንደዚህ በጥብጠሽ አምጣሽን ይመስል አረስ በቀደም የሰራሽው ፓስታው እንዴት እንደሚያስጠላ እኔ ዝም ብዬ ነው በቃ ይደብራል ብዬ ነው የበላሁት። ይሄ ስንፍናሽ ያለቅሽ መች ማን ይሄ ስንፍና ነገር እኔ ሚስት እያለኝ የለም ምንድን ነው ወተን የምንበላው? ምክንያት ምግብ ስላልጣፈጠኝ እስከ መቼ ነው ወተን የምንበላው? ቆይ ከዚህ በፊት ምግብሽ ይጣፍጣል ትለኛለህ? እስከ መቼ ነው ወተን የምንበላው? አይደለም ምግብሽ ይጣፍጣል በቃ የዛኔ ዝም ብዬ ነው ከነገ ዛሬ ይሻሻላል እያልኩ አሁን ደግሞ ባሰበት አይብላ ከፈለገም እሺ አልፈልግም።
በምን ጊዜ ነው ማውራት ያስፈልግ? ምን አልከኝ? ማውራት አያስፈልግም። ወሬድ ነው ወተን ነው ብላትረኛለች። እሺ ምን ላድርግ እንዴ? ምን አማራጭ አለሽ? ሰርቶ ማሪ በጣም አበዛው። እግዚአብሔር እንዴ ቢያንስ እንኳን ሞራል እንኳን አታስብም? ሞራል የሚባል ነገር አይደለም። ምንድነው ማበዛው? አይደለም ሞራል የሚባል ነገር የለም። ምንድነው ማበዛው? ነገር ማን ያበዛው? እኔ ነኝ አንቺ ነኝ ያበዛው? አንቺ ራስሽ ለሞራል አትንተላትይ እንዴ? መቼስ ምን እያሸተሽ አይደለም አምሰል እየቀመሽ ነው። እስከ ቀመሽ ድረስ ደግሞ ምግብ ይጣፍጣል አይጣፍጥም የሚለው መለየት አለብሽ። ሰማሽ ምን እስቲ ታጂኝ እንጂ እኮ ነው አልፈልግም። ምንድነው የማወራው? በቃ ወይ ምግብሽ አይጣፍጥ ወይ አንቺ ደስ በቃ እዚህ ቤት እያሳለፍኩት ያለው ነገር ምንም ደስ እያለኝ አይደለም። ለዛ ነው? አዎ በቃ ምንድነው በቃ አትከራከሪኝ። ምን ሲጀመር ሳንድ ላይ ምን ጀመር? ቢቀርስ መጀመሪያ መስሎኝ ይቅራ በቃ ይቅር ማለት ያልሹ ነው ነው አንድ ላይ ምን ነው እሱን አሰበሽ ነው ሲጀመር እኔ እወጣለሁ። አታስፈራሪኛ። ምንድነው የምታስፈራሪኝ? በረከት ስርዓት ያዝ። እግዚአብሔር የምሬ ነው። አንተ ለስሜቴ እንኳን አትጠልቀኝ እንዴ? ምን ሆናል? የምን ስሜት? ምን ማለት ነው እንዴ? ምግብሽ አይጣፍጥም? በቃ አይጣፍጥም። አንቺ ምሰሩን አታውቂም። እስከመች ነው ዝም የምልሽ? እስከመች ነው እንትን አሁን የምግብ አንቺ ምግብ ነው ነሲ። ይሄ አሁን እውነት ሪል እናውራ እና እንደውም አጎርስሻለሁ። በረከት ነው ያለው። በረከት ስራት ነው የምግብ ጨርሰሽ ትበያት። አውቀሽ ነው ሲጀምር የሆነ ነገር ጨምረሽበታል። ነይ እንደዚህ የሚጣፍጥ ምግብ አለው። እንደዚህ የሚጣፍጥ ምግብ አለ ማለት ዲሽኮ በእናትሽ እና ማለት ነው። ይሄ ፍርፍር እንዳይመስላችሁ ጋይስ፣ ስፔሻል ፍርፍር ነው። አረ በስመ አብ በረከት በጣም ባለሙያ ናት፣ ግን ያው ለፕራንክ ብዬ ነው እና ምንም ማድረግ አይቻልም። ተው የምር ነው እንግዲህ አልበላም። እግዚአብሔርን አልበላም። እውነት ትሽ አንቺ አረጋይ ሄደች ልጅ እስከዛሬ ብጃት አላውቅምና በቃ በጣም ይሰማታል ብዬ አስባለሁ። ማለት እስከዛሬ በቃ ምንም ነገር ስላለ በጣም ነው የሚጣፍጠው። እና ጋይስ ይሄንን አካውንት ሰብስክራይብ እያደረጋችሁ ሼር እያደረጋችሁልን ብትከታተሉን ደስ ይለናል። እና ያው በኔክስት በሌላ ቪዲዮ አረጋግጫት ምናምን ወይስ ፕራንክ ታደርገኛለች ወይ እኔ ፕራንክ አደርጋታለሁ። እንገናኛለን። ወዳችኋለሁ።